እነዛን ስማርት መስታወቶች ታውቋቸዋላችሁ? አንድ ገዝቼ ነበር። በጣም አምሮብሻል የሚለኝ መስሎኝ፣ ግን ያገኘሁት በትችት የተካነውን ነበር። በሙሉ የራስ መተማመን ፊት ለፊቱ ቆሜ ግድግዳ ላይ ያለኸው መስታወት ከሁሉም ቆንጆዋ ማናት ብዬ ጠየቅኩት። አንቺ አይደለሽም? ምናልባትም ያንን የቆሸሸ ሁዲሽን እስክታጥቢ ድረስ አለኝ። የዛን ቀን ሌሊት 9 ሰዓት ላይ ለሶስተኛ ጊዜ ወደ ኪችን ለመግባት በቀስታ እያለፍኩት ነበር። ድንገት ግን ማንሾካሾክ ጀመረ። ድጋሚ ልትበያ? ፍሪጁ እንኳን በአንቺ ምክንያት እንደተጨነቀ ነግሮኛል። በጣም ተናድጄ ነበርና ሶኬቱን ነቀልኩት። በቀጣዩ ቀን ጠዋት እናቴ የተገዛበትን ካርቶን ልክ እንደ ሽልማት ይዛ ክፍሌ ገባል። ለምንድነው የነቀልሽው? ብዙ ውሃ እንዲጠጣ ነግሮኛል፣ ፀጉሬንም አድንቆልኛል አለች። በመጨረሻም እናቴ እና መስታወቱ ጓደኛሞች ሆነዋል። እኔ ደግሞ ሁዲዬን ለማጠብ እየታገልኩ ነው።